ስታዲየም ተቀምጦ ማጨብጨብና ኳስ ሜዳ ገብቶ መጫወት ለየብቻ። በትላልቅ ውጊያ እንኳን እንደምታዩት መደጋገፍ ችግር ሆኗል፣ እንኳን በሰፈር ውጊያ። ቢኮዝ የዓለም ኢኮኖሚ ከራስ ተርፎ ሰው ለማገዝ የሚያስችል ነገር ብዙ የለም፣ ካለም ጥቂት ነገር ነው የሚኖረው። አንዳንዶች ደግሞ መንግስት ተወጥሯል ይላሉ። መንግስት በሸኔ በፋኖ በምናምን ተወጥሯል፣ ወታደር ስለተበታተነበት አሁን ነው ጊዜው ደግሞ የሚሉ ሰዎች አሉ። እነዚህ ሰዎች ታሪክ መለስ ብሎ ማየት በቂ ነው። ሶማሌ ኢትዮጵያን ስትወር ወታደር አልነበረም፣ እንኳን የተበተነ ወታደር አልነበረም። ጣሊያን ኢትዮጵያን ስትወር ወታደር አልነበረንም፣ ከበሮ የነበረን እና ኢትዮጵያ ራሷን ለመከላከል የግድ ሰልፍ የያዘ ወታደር ያስፈልጋታል። ታሪኳ እሱን ያሳያል። እኛ የተሻለ አቅም አለን፣ ግን ያም ቢሆን ለሌሎቹም ቢሆን በዛ መሰላት የለበትም። ሌላው የሚያሳዝነው ጉዳይ ግን የሚያግዙን ሰዎች አሉ፣ የሚያግዙን ሀገራት አሉ ብሎ ማሰብ። እነዚህ ሀገራት እንኳን እናንተን ራሳቸውን ማገዛቸው ሞራል ቲፎዞነትና ማገዝ ለየብቻ